አባ እኔ እንደማለት ነው። ነፍሶ ማለት ደግሞ የፈረስም አባ ነፍሶ ማለት የነፍሶ አባት እንደማለት። የኦሮሞ ፈረሰኞች ትልቅ ሚናም እንደነበራቸው አንድ የግልቢያ ፈረስ እስከ 10 ሚሊዮን ዶላር የሚሸጥበት ሁኔታ ነው ያለው ማለት ነው። ያ ጥናት በመጠናቱ ፕሮሞት ተደረጉና ሌሎች ደግሞ ጥናቱን ተጨማሪ እንዲሰራ አድርገውት አንገቱ ይቆረጣል ሐረር አካባቢ ላይ ብሎ ተስፋዬ ገብረአብ ልክ ሰውኛ አድርጎ ጽፏቸዋል። ይህንን በማስመልከት እንግዲህ በቅርቡ ህይወቱ ያለፈው ሃጫሉ ሁንዴሳ ትራፕ ወይም እንደ ማጥመድ ነገር በገመድ ነው የሚይዙት የሰው አንገትን በር ላይ ስለሰቀላችሁ በተለይ ደግሞ የኦሮሞ ፈረሰኞች ምን ያህል በአድዋ ጦርነት ላይ ተሳትፎ እንዳደረጉና እንደው ምን ላነሳለው ተፈልጌ ነው አፄ ኃይለ ሥላሴ በጣም ፈረስ ይወዱ ነበር ይባላል። እውነት ነው። ፈረስና ሰው እኩል ነው የሚያዩት። ያህል ስትራቴጂክ በጣም ስትራቴጂክ ቦታ ነው። እዛ ላይ ሆነ የትም ቦታ ማየት ትችላለህ። በአግባቡ አሰልጥነን በአግባቡ ውድድር ውስጥ ብናስገባ እርግጠኛ ነኝ ከኛ አትሌቶች የሚለዩበት ምንም ምክንያት የለም። ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን በአሐዱ ሬዲዮና ቴሌቪዥን ድርጅት ጋር በመተባበር የሚቀርብ ፕሮግራም ነው። በዚህ ፕሮግራም ላይ የተለያዩ የምርምር ውጤቶችን የምናቀርብበት ፕሮግራማችን ነው። የተለያዩ ተመራማሪዎችና ግኝቶቻቸው እንዲሁም ሳይንሳዊ አስተሳሰቦችና የቴክኖሎጂ ሽግግሮችን ትኩረት ያደርጋል። አብራችሁ እንድትቆዩ በማክበር ጋብዛችኋለሁ። የዛሬ ፕሮግራም እንግዳዬ ዶክተር ከፈና ኤፋ ይባላሉ። ውድ ጊዜያቸውን ሰጥተው ከሆሎታ ግብርና ምርምር ከሳቸው ጋር ቆይታ እናደርጋለን። የሆሎታ ግብርና ምርምር ዋና ዳይሬክተር ናቸው። የተለያዩ የምርምር ስራዎችን በተለይ ደግሞ በእንስሳት የማዳቀልና የብሪዲንግ ዘርፍ ላይ ብዙ ምርምሮች ያደረጉ ናቸው። በሀገር ደረጃ ደግሞ በዋናነት የኢትዮጵያ የእንስሳት ሀብት የወተት ልማቱ ካላደገ እንዲሁም ደግሞ የስጋ ሀብቱ ካላደገ በብሪዲንግ ወይም ደግሞ በማዳቀል ዘርፉ እንዲያደግ በማድረግ ረገድ ትልቅ አስተዋጽኦ ያላቸው ተመራማሪ ናቸው። ከሳቸው ጋር ቆይታ እናደርጋለን። የምናነሳው ርዕስ ደግሞ በኢትዮጵያ የፈረሶች ታሪክ ውስጥ ትልቅ ቦታ የሚሰጣቸው የተለያዩ የፈረስ ዝርያዎች አሉ። ከነዛ ውስጥ እሳቸው የፒኤችዲ ጥናታቸውን ካደረጉበት አንዱ የቁንድዶ ፈረሶችን ትኩረት እናደርጋለን። የቁንድዶ ፈረሶች እሳቸው ይነግሩናል። እንግዲህ ወደ ሐረር አካባቢ ስንሄድ ባለ ተራራ ላይ የሚገኙ የዱር ፈረሶች ናቸው። እነዚህ የዱር ፈረሶች ከየት መጡ? ምን አይነት ጄኔቲካሊ ተፈጥሮ አላቸው? እንደ ሀገርስ እንደ ሀብትስ ተለያይነት አላቸው የሚለውን ሀሳብ እንዲያወሩልን ውድ ጊዜያቸውን ሰጥተውናል። በጣም አመሰግናለሁ ዶክተር። እንግዲህ ከሞላ ጎደል ስለርሱ መናገር በእርሶም አንደበት ቢሆን መልካም ነውና የተወሰነ ስለርሱ ይንገሩንና ወደ ምንነሳበት ርዕሰ ጉዳይ እንገባለን። እሺ፣ በጣም አመሰግናለሁ እናንተም የዛሬ እንግዳችሁ ስላደረጋችሁኝ። ስሜ እንደጠቀስከው ያው ዶክተር ከፈና ኤፋ እባላለሁ። በሙያዬ በእንስሳት ጄኔቲክስ እና ዝርያ ማሻሻል በሚባለው ነው ከመነሻውኑ ጀምሮ እስካሁን ድረስ እየሰራሁበት ያለሁት። እንግዲህ ቅድም እንዳልከው ማስተርሴን ኦልሞስት ወደ 2004 አካባቢ ነው በፈረንጆች የጨረስኩት። እሱንም በእንስሳት ዝርያ ማሻሻያ ነው የሰራሁት። ፒኤችዲን ደግሞ 2012 አካባቢ ነው የጨረስኩት፣ 2012 ማለት ነው። ፒኤችዲን በተለይ ትኩረት ያደረግኩት የኢትዮጵያ የጋማ እንስሳት ሀብት ላይ ነው። ከኢትዮጵያ ታሪክ እንደምንረዳው ፈረሶች እጅግ ትልቅ ሚና ተጫውተዋል። ለምሳሌ አብዛኞቹ ጦርነቶች በኢትዮጵያ ምንም አይነት ታንክ ባልነበረበት ወቅት ላይ ዘመናዊ ጦር መሳሪያ ባልነበረበት ወቅት ላይ በፈረስ ነበረ ሲካሄዱ የነበሩት። ለዚህም እንደ ምሳሌ የምጠቀሰው ከ1528 እስከ 1560 ድረስ በአጼ ልብነ ድንግልና በአጼ ግራኝ መሐመድ መካከል የተደረገው ሰፊ ትልቅ ወይም ረጅም ጦርነት በፈረስ ላይ ነው የተካሄደው። ረጅም ጦርነት ነበረ። እንግዲህ ፈረስ ከዚህም በተጨማሪ የኢትዮጵያን ነጻነት ለማስጠበቅ በተደረገው ጦርነት ላይ ብዙ ጊዜ የሚነሳው የአድዋ ጦርነት ነው። በአድዋ ጦርነት ላይ ትልቅ ሚና ተጫውተዋል። እንግዲህ አንድ ጣሊያዊ እንደጻፈው
አብዛኛው እዛ ላይ ብዙ ኢትዮጵያኖች በጋራ ነው የአድዋን ጦርነት ተሳትፎ ያሸነፉት። እንግዲህ የአድዋን ጦርነት ሲያሸንፉ የጣሊያን ጦር በጄት በመትረየስ በከባባድ በወቅቱ በነበሩ በአውሮፓ ዘመናዊ መሳሪያዎች ነበረ ሲዋጋ የነበረው። የኢትዮጵያ ጦር ግን በባህላዊ መሳሪያና በፈረስ በጦር በጋሻ ነበረ በኃይል የታጠቀውን የአውሮፓ ቅኝ ገዢ ያመረከከው ማለት ነው። ይህንን በማስመልከት እንግዲህ በቅርቡ ህይወቱ ያለፈው ሃጫሉ ሁንዴሳ በፈረንጆች አቆጣጠር 2019 ላይ የኢትዮጵያ ፈረሰኞች በተለይ ደግሞ የኦሮሞ ፈረሰኞች ምን ያህል በአድዋ ጦርነት ላይ ተሳትፎ እንዳደረጉና የከፈሉትን መስዋዕትነት ያደረጉት ተጋድሎ ምን ያህል እንደነበረ ያሳየበት ነው። ይሁን እንጂ እንግዲህ ፈረሶች በኢትዮጵያ ታሪክ ውስጥ ይህን ያህል ጉልህ ሚና ጉልህ ድርሻ ቢኖራቸውም እውነቱን ለመናገር ለነሱ የተሰጣቸው ቦታና አክብሮት ወይም ትኩረት በምርምሩም በኩል ይሁን በሌላ በኩል ይሄን ያህል አይደለም ብዬ ነው የማስበው። ወደ እርሶ ጥናት እንምጣ እስቲ። የእርሶ ጥናቱ ታዲያ መነሻው ምንድን ነበረ? ምናልባት የተማሩት ዘርፍ የእንስሳት ብሪዲንግ ላይ ነው፣ የእንስሳት የማዳቀል ስራ ላይ ነው እና ወደ ይሄኛውን ማጥናት ለምን ፈለጉ? ምን ያዩ ነበር? በጣም ጥሩ ጥያቄ ነው አለምሰገድ። ትልቁ ነገር ምንድን ነው? ኢትዮጵያ እንግዲህ እንደሚባለው በዓለም ላይ በጋማ እንስሳት በተለይ በፈረስ በዓለም ላይ እስከ 10 ባሉ ሀገሮች ውስጥ የምትገኝ ሀገር ናት። በፈረስ ማለት ነው። በአህዮች ብትወስድ ለምሳሌ ከቻይና ቀጥላ በዓለም ላይ ሁለተኛ ደረጃ ላይ ነው ያለችው ማለት ነው። ጥቅማቸውን ስትመለከት ቅድም እንደገለጽኩልህ ነው፣ በጣም ዘርፈ ብዙ ነው። ነገር ግን እነኚህ የጋማ እንስሳት በአጠቃላይ ምንም ጥናት ያልተካሄደባቸው በመሆኑ ለምግብነትም እንግዲህ እንደተለመደው ብዙም የማንጠቀምባቸው ስለሆኑ ብዙም ጥናት አልተካሄደባቸው። በሌላ ዓለም ብትወስድ፣ በአውሮፓ ብትወስድ፣ በአሜሪካ ብትወስድ፣ በአጠቃላይ ባደጉት ሀገሮች ብትወስድ ፈረሶች በተለይ በጣም ውድ እንስሳት ናቸው። ለምሳሌ አንድ የግልቢያ ፈረስ እስከ 10 ሚሊዮን ዶላር የሚሸጥበት ሁኔታ ነው ያለው ማለት ነው። ሁለተኛ በጣም እንደ ብርቅዬ እንስሳት ነው የውጭ ዓለማት በተለይ ያደጉ ሀገሮች ፈረሶችን የሚመለከቱበት አይን ማለት ነው። ይሄ ሆኖ ሳለ ግን እኛ ካለንም ባህል አንጻር እነሱም ከሚሰጡት አገልግሎት አንጻር ብዙ ትኩረት ያልተደረገበት ስለሆነ በኢትዮጵያ የእንስሳት ዝርያ ጥናት ያልተካተቱ በመሆናቸው እውነቱን ለመናገር እንደ ቶፒክ ወስጃቸዋለሁ ማለት ነው። ስለዚህ ወደ ቁንድዶ ተራራ ሄደው የቁንድዶ ፈረሶችን ማጥናት የፈለጉት ከዚህ አንጻር ነው ማለት ነው። ትክክል። እስቲ ስለ ቁንድዶ ፈረሶች እንገሩን። የቁንድዶ ፈረሶች የሆኑ ፈረሶች ብቻ በኢትዮጵያ ጫካ ውስጥ እንደሚኖሩ ይነገር ነበረ። ልክ እኔ ርዕሴን ወደዚህ ጥናት ሳደርግ በኢትዮጵያ ውስጥ የሚኖሩ ፈረሶች እንዳሉ እያጠያየኩ ሰዎችንም ኮንሰልት ሳደርግ አማካሪዎችንም ኮንሰልት ሳደርግ ፒኤችዲንም እንግዲህ በጀርመን መንግስት እርዳታ ነው የተማርኩት። ግን አገር ውስጥ ሀረማያ ዩኒቨርሲቲ ስለተማርኩ እዛ አካባቢ የነበረ አንድ ጓደኛዬ እንደዚህ አይነት ፈረሶች እኮ ቁንድዶ የሚባል ተራራ ላይ አሉ፣ ሰው አይቷቸው አያውቅም፣ በዱር ውስጥ ይኖራሉ ይባላል፣ አውሬ ናቸው ይባላል፣ ሰው ይናከሳሉ ይባላል እና እነዚህ ፈረሶች የሚጨመሩበት ሁኔታ ቢኖር ስለኝ ለኔ ከሌሎቹ ከለማዳዎቹ ፈረሶች ይልቅ እነኚህ ፈረሶች በጣም ትኩረቴን ሳቡ ማለት ነው። ስለዚህ ቀጥታ ወደ ተራራው ኮርሴን እንደጨረስኩ ወደ ተራራው ሄድን። ወደ ተራራው ከመሄዴ በፊት እንግዲህ ከአካባቢው አስተዳደር ጋር መነጋገር አለብህ። ጉርሱም ወረዳ አስተዳዳሪውን አናገርኩት። የእንስሳት ልማት ቢሮ ኃላፊውን አናገርኩት። አጠቃላይ እዛ አካባቢ ያሉትን ማህበረሰቦች አናግሬ እንደዚህ አይነት ጥናት ለማድረግ ስለሚፈልግ በእናንተም በኩል እርዳታ እንድታደርጉልኝ የሚል ጥያቄ ያቀረብኩላቸው። በዚሁ አጋጣሚ ላመሰግናቸው እፈልጋለሁ። ተባበሩኝ። እንግዲህ በጣም ድንቅ ነው እውነቱን ለመናገር። ይሄ ቁንድዶ የሚባለው ተራራ በጣም ከፍ ያለ ተራራ ነው። በአካባቢው ይሄን ያህል ወደ ላይ የሚርቅ ተራራ የለም። ከተራራው ወደ ሶማሌ ክልል ስትመለከት ሜዳ ነው። ከተራራው ወደዚህ ስትመለከት በጣም ፍላት ነገር ነው። ማታ ማታ ወደ ሰነአ አካባቢ መብራት ይታያል ይባላል። ከቀይ ባህርን ተሻግሬ ማየት ትችላለህ እዛ ላይ ወጥተህ። ሁለተኛ ተራራው ላይ ስትወጣ ተራራው ፕላቶ ነው። በጣም ቀጥ ያለ ተራራ ነው። ስትወጣ ግን ለጥ ያለ ሜዳ ነው። እንደገና በጣም የሚገርም ነገር እዛ ተራራ ላይ ውሃ አለ።
ኩሬ አለ እና ተራራው ለመውጣት በጣም አስቸጋሪ ነበረ። ከወጣም በኋላ የተወሰኑ ውስን ፈረሶች ነበሩ። በጣም የሚገርም ከዛ ፈረሶች ደግሞ የአካባቢው ህብረተሰብ የራሳቸውን ቴክኒክ በመጠቀም እንደ ትራፕ ወይም እንደ ማጥመድ ነገር በገመድ ነው የሚይዙት። ገመድ መሬት ላይ ይጥላሉ። ልክ ፈረሶቹን ያባረራሉ። ልክ ፈረሱ ገመድ መካከል ሄዶ ሲረግጥ ገመዱን ይስቡታል ማለት ነው። በዛ መልክ እየያዙ በተለይ እነኚህ ውርንጭላዎቹን ትንንሾቹን እየያዙ ማላመድ ጀምረዋል። እና በዛ ወቅት እንግዲህ የነበረው ሁኔታ ተራራው ላይ ወደ 8 የሚሆኑ ፈረሶች ናቸው። የተለያዩ ቦታ ከተራራው ላይ የወረዱ ወደ ጃርሶ አካባቢ የሄዱ ፈረሶች አሉ። እዛ ደግሞ ወደ ታች ጨፌ ነገር አለ። እዛም የተላመዱ ፈረሶች አሉ። እና ለኔ በጣም ትልቅ አግራሞት ነበር የፈጠረብኝ። አንደኛ እዛ ተራራ ላይ ፈረሶቹ ማን ወሰዳቸው? እንዴት እዛ ላይ መኖር ቻሉ? ለሰውም ራሱ አስቸጋሪ የሆነ ቦታ ለእንስሳት እንዴት ሊሆን ቻለ የሚል ማን ዲቴክት አድርጓቸው ምቹ እንደሆነ ራሱ። ሁለተኛ እዛ ተራራ ላይ ኩሬ መኖሩ ሌላ በጣም ድንቅ ነገር ነው። ሶስተኛ ፈረሶቹ ደግሞ በአካባቢው እነኚህ አነሮች ይኖራሉ፣ ጅብ ይኖራል፣ የተለያዩ አውሬዎች ይኖራሉ እና ዘላለም ያንን ራሳቸውን ተከላክሎ ኖረዋል። ስለዚህ በተቻለ መጠን ጥንቃቄ እያደረግን መውሰድ ያለብንን የደም ናሙና ወሰድን። መለካት የምንችላቸውን አንዳንድ ፊታቸውን እየሸፈን እንዳይራገጡ እንዳይናከሱ የአካባቢው ማህበረሰብ በጣም ስለሚያውቃቸው የሚለኩ የሰውነታቸውን ባህሪ የተወሰኑ ነገሮችን ለካን። ሰውነታቸውንም ለክተናል። ከዛም በተጨማሪ ፎቶዎች አንስተናል። እንዳያችሁት እንግዲህ ምናልባት ስክሪን ላይ ሊታዩ ይችላሉና ጋማቸው በጣም ረጃጅም ነው። ከሌሎቹ በጣም የተለየ የጋማ እንትን አላቸው። ሰውነታቸው በጣም ኮምፓክት ነው። አጠር ያሉና ጥብቅ ያሉ ናቸው። ሁለተኛ የአካባቢው ማህበረሰብ ራሱ ሲናገር ፈረሶቹ ለጦርነት የሚመቹ አይነት ፈረሶች ናቸው ይላሉ። ማለት ሲንቀሳቀሱ ራሱ አሁን ለምሳሌ የተላመዱት ከሰው ጋር የተላመዱት ፈረሶች ማታ ሲሄዱ ድምፅ ኮሽ እንኳን አያደርጉም። በጥንቃቄ የሚራመዱ አይነት ፈረሶች ናቸው ይላሉና በአጠቃላይ ግን ታሪኩን ስትመለከት እነኚህ ፈረሶች ማን እዛ ላይ እንደወሰዳቸው፣ መቼ እዛ ላይ እንደሄዱ፣ እንዴት እንደሄዱ የሚታወቅ ነገር የለም። ግን አንዳንድ ከአካባቢው እንግዲህ አባቶች፣ አዋቂዎች ጥያቄ ስናቀርብ በጣም ረጅም እድሜ ያስቆጠሩና ፈረሶቹን እዚሁ ላይ እንዳዩዋቸው ነው የነገሩን። እንግዲህ በአፍሪካ የዱር ፈረስ ዲስከቨር ሲደረግ ወይም በግኝት ደረጃ ፐብሊሽ ሲደረግ ከናሚቢያ የዱር ፈረስ ቀጥሎ ይሄኛው ሁለተኛው ነው ማለት ነው። የናሚቢያ የዱር ፈረሶች እንግዲህ ከሰሃራ በታች ባሉ ሀገራት ውስጥ ከ17ኛ 18ኛ ክፍለ ዘመን አካባቢ የፖርቹጋል ቅኝ ገዢዎች እዛ አካባቢ አምጥቶ ሜዳ ላይ ጥሏቸው እንደሄዱ፣ ሜዳ ነው ቦታው እንደሆነ ነው የምነገረው። ከዚህ አንጻር ስትመለከተው የኢትዮጵያ የዱር ፈረሶች ኢቭን ከናሚቢያ የዱር ፈረሶች ቀደምት እንደነበሩና በጣም ረጅም እድሜ እዛ ተራራ ላይ ያስቆጠሩ ፈረሶች እንደሆነ ነው እንግዲህ የተረዳ ነው። ከዚህም በተጨማሪ ደም ናሙናቸውን ወስደን ከሌሎች ቅድም ከጠቀስኩልህ የኢትዮጵያ ፈረሶች ጋር ስናወዳድር የተለየ ባህሪ ነው ያሳዩት። በጣም የሚገርም ከነዚህ ከስምንቱ የተለየ ባህሪ ነው። የጄኔቲክ ሜካፓቸው ወይም የዚህ የዘረመል ትንተናቸው የተለየ ባህሪ ነው ያሳዩትና እንግዲህ ሁለት መላምቶች ነው ያስቀመጥነው። አንደኛው መላምት እነኚህ ፈረሶች እዛው ላይ ለተወሰነ ጊዜ ላልታወቀ ረጅም ዘመናት የኖሩ ስለሆኑ እርስ በርሳቸው ስለሚዋለዱና ከሌሎች የአካባቢው ፈረሶች ስለማይገናኙ፣ በነገራችን ላይ በአካባቢው ላይ ፈረስ የለም። የሚገርም እኔ እንዴት ፈረሶቹ እዛ ላይ እንደመጡም ለእኔ አግራሞትን የፈጠረብኝ። የአካባቢው ማህበረሰብ ፈረስ የሚባል እዛ የለም። አህዮች ብቻ ናቸው። ወደዚህ ወደ ሶማሌ ክልልና ወደ ምስራቅ ሐረርጌ ብትወስድ የተወሰኑ ኢቭን ከዚህ ከደጋው ነው ተገዝቶ ወደዛ ለጋሪ የሚሄዱት እንጂ ፈረስ የሚባል እዛ አካባቢ የለም። ስለዚህ እዛ አካባቢ ብቻቸውን ስለሚኖሩ እርስ በርሳቸው ስለሚዋለዱ በእንግሊዝኛው አጠራር ጄኔቲክ ድሪፍት የሚባል ነገር አለ። ከሌላው ፖፑሌሽን ወይም የፈረስ ፖፑሌሽን እንግዲህ በአማርኛ ምን እንደሚባል አላውቅም፣ ራሳቸውን የለዩ ናቸው ማለት ነው።
አንደኛው መላምት ይሄ ነው። ሁለተኛው መላምታችን ምንድነው? ሳይንስ እንግዲህ ብዙ ጥናቶች ተካሂደዋል በፈረሶች ላይ። ፈረሶች ተላመዱ የሚባለው በዩሮኤዥያን ስቴፕ ይባላል። ይሄ ወደ ዩክሬን አካባቢና በምስራቅ አውሮፓና ምዕራብ ኤዥያ አካባቢ ዩሮኤዥያን ስቴፕ አካባቢ ነው የተላመዱ የሚባለው። ከዛ ነው ወደ አፍሪካ መጡ የሚባለው። ስለዚህ የዚህ የህብለ በራሄ ልዩነቱ ምናልባት አፍሪካ የራሷ የሆነ የፈረስ ዝርያ ነበራት ነው የሚባለው። አንድ ይሄ ነው። ሁለተኛ ፈረሶች በተለያዩ ቦታዎች ተላምደዋል ይባላል። አንዳንዶቹ ሌላ ቦታ ተላምዶ በሰውም በንግድም በተለያየ ምክንያት ወደ ሌላ አህጉር ወይም ወደ ሌላ አገር ሄዱ ነው የሚባለው። ሁለተኛው መላምት ምንድነው? አፍሪካ የራሷ የሆነ የፈረስ ዝርያ ነበራት ነው። ስለዚህ ምናልባት እኛ ጥርጣሬያችን እነኚህ ፈረሶች ለሌሎች ምስራቅ አካባቢ ላሉ ፈረሶች የዘር ግንድ ሊሆኑ ይችላሉ፣ መነሻ ሊሆኑ ይችላሉ የሚል መላምት ነው ያለው። ስለዚህ አሁን ጄኔቲካሊ የነባር ሪሶርስ ሊሆኑ ይችላሉ እነኚህ ፈረሶች። ዊ ዶንት ኖ እውነቱን ለመናገር እንዴት እንደሆነ ገና ሰፊ ጥናት እየተካሄደ ነው። ዋይ ክሮሞዞም የሚባለው ሙሉ በሙሉ አሁን ሲኩዌንስ አድርገን ጨርሰናል። ኦልሬዲ ዳታው በእጄ ነው ያለው። የዓለም አቀፍ የመረጃ ቋት ላይ እነኚህ ማይቶኮንድሪያል ዲኤንኤ የሚባሉትን ኦልሬዲ በነገራችን ላይ ናሽናል ሰንተር ፎር ባዮቴክኖሎጂ ኢንስቲትዩት ላይ የእነሱ ማይቶኮንድሪያ በፓቴንት ደረጃ በዓለም አቀፍ ዌብሳይት ላይ ያስቀምጠናል ማለት ነው። ወደ 446 ቤዝ ፔር ይባላል በእንግሊዝኛ። እሱ አሁን የሁለቱም ዝርያዎች በዓለም አቀፍ ዌብሳይት ላይ አለ፣ የተለየ ጄኔቲክ እንትን እንዳላቸው ማለት ነው። ስለዚህ ያ ጄኔቲክ ሲኩዌንስ ነው የሚባለው በእንግሊዝኛ። ሲኩዌንሱ የኢትዮጵያ ብቻ እንደሆነ ኦልሬዲ ግልጽ ነው። ኦልሬዲ ያንን አሜሪካ በሚገኘው የመረጃ ቋት ላይ ዲፖዚት ወይም አስቀምጠናል ማለት ነው። እና በአጠቃላይ ስትመለከተው ብዙ ያልተመለሱ ጥያቄዎች፣ ብዙ እንቆቅልሾች ስላሉ አይ ቲንክ ልክ ጥናቴ ላይ ወደ 18 ፈረሶች ብቻ ነበሩ። እነኚህ 18 ፈረሶችም የተለያዩ ቦታ ነበሩ። ስለዚህ ጥናቴን መነሻ በማድረግ በአሁኑ ጊዜ የኦሮሚያ የደንና ዱር አራዊት ባለስልጣን የጥበቃ ፕሮግራም መርሃ ግብር አውጥቶላቸው አሁን በቅርብ ጊዜ እዛ ሆኖ ደውሎልኝ ነበረ። የባለስልጣኑ ዋና ኃላፊ አቶ ሰይፈድን ይባላሉ። ወደ 31 ደርሰዋል። አሁን ቁጥራቸው በጣም እየጨመረ መጥቷል። ስለዚህ ፕሮሞት ተደረጉ። ያ ጥናት በመጠናቱ ፕሮሞት ተደረጉና ሌሎች ደግሞ ጥናቱን ተጨማሪ እንዲሰራ አድርገውታል። አንዳንድ መረጃዎች ላይ የእርሶን ስም ያጣቀሱና ሌሎች ያገኟቸው ፋይንዲንጎችም አሉ። በትክክል እንግዲህ አንዳንዴ ስራ እንደዚህ አይነት ትኩረት በዚህ አይነት መልኩ ትኩረት አግኝቶ ሰው እንዲሰማው ማድረግ ለሌላም ደግሞ ግብዓት እንዲሆን ማድረግ ከዚህ የበለጠ በህይወት የሚያስደስት ነገር የለምና እዚህ ላይ መድረስ በመቻሉ በጣም ደስ ብሎኛል። አጼ ልብነ ድንግልና የአጼ ግራኝ ጦርነት በነበረ ሰዓት ያን ጊዜ እንግዲህ ሂስቶሪካል ባክግራውንዱ ምናልባት ወደ 14ኛው መቶ ክፍለ ዘመን ይወስደናል። ስለዚህ 14ኛው መቶ ክፍለ ዘመን የአያት ያህል ይርቃልና ብዙ ይርቃል። ምናልባት የዘረመል ሁኔታቸው ከሌሎቹ ከጎንደር አካባቢ ካሉ ፈረሶች ጋር የመመሳሰል ባህሪ ያለው የሚለው ከዛ አካባቢ ፈረሶች መጥተው እዛ አካባቢ ተለቀው ከሆነ ወይም ደግሞ የግራኝ መሐመድ ጦር እዛ አካባቢ ለቋቸው ከሆነ ምናልባት በዚህ ሁኔታ ነው የሚልም ደግሞ ጥናቶች ላይ እንደ ሀሳብ ያቀረቡበት ነገር አለ። ሂስቶሪካሊ ሌላ ሂስቶሪያን ቢያጠናው ሌላ ዳይሬክሽን ነው። አክቹአሊ ትክክል ነው። አሁን ሌላው መላምታችን የነበረው ቅድምም የዘነጋሁትና ያለፍኩት በአጼ ልብነ ድንግልና በአጼ ግራኝ መካከል የተደረገው ጦርነት በጣም ረጅም ጦርነት ነበር እንደነገርኩና ጦርነቱ እስከ ደብረ ዳሞ እስከ ትግራይ ድረስ ነበረ የተከናወነው። በጣም ረጅም ጦርነት ስለነበረ አጼ ግራኝ ወንበራ አካባቢ ሲሞት እነሱ ሸሽቶ ወደ ሀረር ነው የገቡት። እንግዲህ መሐመድ ጉሬ ይላሉ ሶማሌዎቹ፣ መሐመድ ግራኝ እኛ ግራኝ እንለዋለን፣ እነሱ መሐመድ ጉሬ ይላሉ። እንደ ጀግናቸው ነው የሚቆጥሩት።
ከዛ ሲመለሱ ጦሩ ከተማ የሚባለው ሀረር ከተማ ነው። የሀረር ግንብ በዛ ወቅት ነው የተሰራው። አጼ ማለት የግራኝ ባለቤት ወንበራ የምትባለው ነበረ የሰራችውና እንግዲህ ምናልባት ሌሎቹ ምንድነው የሚሉት የሰሜኑ ጦር የአጼ ገላውዲዮስ የአጼ ልብነ ድንግል ልጅ እየገፋ ሲመጣ ያንን ተራራ እንደ ስትራቴጂክ ተራራ ተጠቅሟል የሚሉ ሰዎችም አሉ። ወይም ደግሞ አጼ ግራኝም የአጼ ገላውዲዮስን አመጣጥ ለመከታተል ያንን ተራራ እንደ ስትራቴጂክ ቦታ እየተጠቀመ የጦሩን እንቅስቃሴ ሲቆጣጠር ነበር የሚሉ ሰዎች ከፍ ያለ ስለሆነ ውሃም ስላለ ኤግዛክትሊ እንግዲህ ሰነአ የመን የሰነአን ካየ ምን ያህል ስትራቴጂክ በጣም ስትራቴጂክ ቦታ ነው። እዛ ላይ ሆነ የትም ቦታ ማየት ትችላለህ። ስለዚህ እዛ ላይ ሆነው ሲቆጣጠሩ ነበር ነው። ምናልባት ምንድነው አንደኛ ጦሩ እንደመጣ የሰሜኑ ጦሩ እንደመጣ እዛ አካባቢ ላይ ቆይቶ ነበረ። ልክ አጼ ገላውዲዮስ የአጼ ልብነ ድንግል ልጅ አንገቱ ይቆረጣል ሀረር አካባቢ ላይ። ባቲ ወንበራ ነው የምትባለው ሴትዮዋ። ባቲ ወንበራን አንገቱ ሲቆረጥ እንግዲህ ላግባሽ ብሎ ይጠይቃታል የግራኝን ባለቤት ሰውየው። አይ የአጼ ገላውዲዮስን አንገት ቆርጤ ካላመጣ አላገባህም ትለዋለች። ከዚያ በኋላ እንደምንም አድኖ የአጼ ገላውዲዮስን አንገት ይቆርጥና ሀረር በር ላይ እንዲሰቀል ይደረጋል። ይሄ ተክለጻድቅ መኩሪያ በታሪኩ ላይ በጣም ጽፏል። ሀረር በር ላይ ከተሰቀለ በኋላ በአገሩ በጣም ትልቅ መዓት ይወርዳል፣ በጣም ትልቅ ችግር ይፈጠራል ይባላል። እንግዲህ ይሄ ምናልባት አፈ ታሪክም ሊሆን ይችላል። ይሄ ምንድነው አሁን ለምሳሌ ችግር ሲፈጠር የሆነ ነገር ወይ ግፍ ሰርተ አንድ ነገር ሆኖ ሊሆን ይችላል የሚል ነገር አለ። በጣም ቸነፈርና ረሃብ በሀረር ሲከሰት አዋቂዎች ጋር ሄዶ ጠየቁ ይባላል። አዋቂዎች ጋር ሄዶ ሲጠይቁ የሰው አንገትን በር ላይ ስለሰቀላችሁ ይሄን አንገት ወስዳችሁ ወደ ቦታው ካልመለሳችሁ ይሄ መዓት ይሄ ቸነፈርና ረሃብ ከናንተ አይቋረጥም፣ ከናንተ አይሄድም። እንዴት እንደሚገልጸው አላውቅም ሲባል ቀጥታ የተቆረጠውን አንገት አምጥቶ አንጾኪያ የአጼ ገላውዲዮስን አንገት እዚህ መለሱት ይባላል። ምናልባት እንግዲህ ምንድነው ልክ አጼ ገላውዲዮስ እዛ አካባቢ ሲሞት ከሱ ጋር የነበረው እሱ የሚመራቸው ጦር ተበትኖ ፈረሶቹን እዛ ላይ ጥሎ ሊሄድ ይችላል። ስለዚህ አሁን በሌላ በኩል በአብሲኒያን ፈረሶች ከሰሜን የመጡ ፈረሶችና በቁንድዶ ፈረሶች መካከል የተወሰነ የጄኔቲክ ወይም የዘረመል መመሳሰል አለ። ሌላው መላምት እሱ ሊሆን ይችላል። ዞሮ ዞሮ ምንድነው እነኛ አይነት ነገሮች የመጨረሻ ድምዳሜ ለመስጠት ሶስት ነገሮች መጠናት አለባቸው። አንደኛ ዘረመሉ ነው፣ ጄኔቲክስ የምንለው ነው። ሁለተኛ ታሪክ ነው። ሶስተኛው አርኪኦሎጂ ነው። እነኚህ ኮንቴምፖራሪ ስቴዲስ ይባላሉ በእንግሊዝኛ። ኮንቴምፖራሪ ስቴዲስ ነው የሚባሉትና ምናልባት አንዳንድ አሁን ለምሳሌ ፈረሱን እዛ ልታገኘው ትችላለህ። ጄኔቲክሱ ፈረሱ እዛ አካባቢ ሆኖ ሊሆን ይችላል። ግን ፈረስ ከዛ በፊት በታሪክ የማይታወቅ ከሆነ ድምዳሜህን ሙሉ ሊያደርገው አይችልም። የተወሰነ መላምት ነው የምታስቀምጠው ማለት ነው። ስለዚህ የዚህ የአርኪኦሎጂ ጥናት ያስፈልጋል፣ የጄኔቲክስ ጥናት ያስፈልጋል። የሌሎች ማህበረሰብ ታሪክ የታሪክ ጥናት አንድ ላይ መጥቶ ሰፖርት ሲያደርግ ወይም ሲደግፍ ያ ደግሞ በዋቢ መጻሕፍት በደንብ ድጋፍ ሲያገኝ ድምዳሜህን ሙሉ ያደርገዋል ማለት ነው። ዞሮ ዞሮ ግን ምንድነው የዚህ የቁንድዶ ፈረሶች መነሻቸው ከየት እንደመጡ እንዴት እንደመጡ ማን እንዳመጣቸው ዛሬም እንቆቅልሽ ነው ማለት ነው። ስለዚህ ውድ ቤተሰቦቻችን እንግዲህ ዶክተር ከፈና እንደገለጹልን የቁንድዶ ፈረሶች አሁንም ጥናቱ ክፍት ነው ማለት ነው። በዛ ላይ ተጨማሪ መረጃዎችንም ጥናት እና ተመራማሪዎች በአንድ ዘርፍ ለምሳሌ በስንዴ ላይ ብዙ ተመራማሪዎች እንዳደረጉ፣ በአህያ ላይ ብዙ ተመራማሪዎች እንደሰሩ አሁን የቁንድዶ ፈረሶችን ላይ እየቶ ለምሳሌ እሳቸው እንደገለጹት ጄኔቲካሊ ያጠኑት ጥናት አለ። እሱ ላይ ተጨማሪ አድርገው ሂስቶሪካል ባክግራውንዳቸው ምን ይመስላል የሚለው ቀደም ሲል እንደገለጹት ማጥናት ክፍት ነው ማለት ነው። ስለዚህ ጥናትን እየወለደ እያደገ የሚሄድ ነገር ነው። እንደው የኢትዮጵያ ተጨማሪ የትልቅ የጄኔቲክ ሪሶርስ ነው። እንግዲህ ቀደም ሲል እንደገለጹልኝ የእርሶም ጥናት በዋናነት የሚያተኩረው ጄኔቲካሊ ዳይቨርሲቲ ኤንድ ሂስቶሪካል ዳይናሚክ ኦፍ
ኔቲቭ ኢትዮጵያን ሆርስ ፖፑሌሽን የሚለው ነው። በካምብሪጅ ጆርናል ላይ የወጣው ጥናት ይሄ ነው አይደል? ይሄኛው አዲስ ነው። ይሄኛው አዲሱ ጥናት ነው። አሁን ህትመት ላይ የመመረቂያ እንትኑ ደግሞ ሞርፎሎጂካል ዳይቨርሲቲ ኤንድ ኢኮዞን ኦፍ ኢትዮጵያን ሆርስ ፖፑሌሽን የሚለው ነው። ይሄኛው አንድ አርቲክል ነው። ይሄ አንድ ጽሁፍ ነው። ወደ 7-8 ጽሁፎች በኢትዮጵያ የጋማ እንስሳት ላይ አሳትመናል። አሁን ይሄ ሞርፎሎጂካል ዳይቨርሲቲስ ኤንድ ኢኮዞንስ ኦፍ ኢትዮጵያን ሆርስ ፖፑሌሽን ከዓለም የምግብና የእርሻ ድርጅት ጋር በመሆን የካምብሪጅ ጆርናል ያሳተመው ነው። አሁን ይሄኛው የዚህ የሂስቶሪካል ዳይናሚክሱና የዚህ የጄኔቲክ ዳይቨርሲቲ በማይቶኮንድሪያ የሚባል ዲኤንኤ ላይ መሰረት ያደረገው ደግሞ ሌላ ጆርናል ላይ አሁን ዞሎጂካል ጆርናል የሚባለው ላይ በጣም ከፍተኛ ኢምፓክት ፋክተር አለው። እሱ ላይ ለማሳተም ዝግጅት እያደረግን ያለንበት ሁኔታ ነው ያለው። የፒኤችዲ ጥናቴ ሙሉ ርዕሱ ኢኳይን ጄኔቲክ ሪሶርስስ ኦፍ ኢትዮጵያ የኢትዮጵያ የጋማ እንስሳት ሀብት በሚል ነው አሁን ሀረማያ ዩኒቨርሲቲ ያለው። እንግዲህ ከዛ ውስጥ ነው ብዙውን ወረቀት እያሳተምን ያለ ነው ማለት ነው። በጣም ደስ ይላል። እንደው ምን ላነሳለሁ ፈልጌ ነው አፄ ኃይለ ሥላሴ በጣም ፈረስ ይወዱ ነበር ይባላል። እውነት ነው። እና እሳቸው በጣም ፈረስ ከመውደዳቸው የተነሳ ብዙ ፈረሶች ላይ በተለይ ኦጋዴን አካባቢ የነበሩ የፈረሶችን ሀብት በፈረሶች ይደረጉ የነበሩ የፈረስ ጨዋታዎችና ጉግሶችን እየተመለከቱ በፈረስ ላይ ጥናት እንዲደረግና እዚህ ሰላሌ አካባቢ ነው ያው ጥናት እንዲደረግና የፈረሶች ላይ ምርምር ተደርጎ ዛሬ በብዙ አካባቢ ያሉ ፈረሶች ከዛ ከሰላሌ አካባቢ የሰላሌ ፈረሶች እንዲሆኑ ምክንያት ሆነዋል ይባላል። እና እነዚህ ደግሞ ጄኔቲክ ሀብታቸውን ወደ እንግሊዝ ሀገርና ወደ ሶማሊያ አካባቢ የሚወስድ የጄኔቲክ ተፈጥሮን ዳይቨርሲቲ እንዳላቸውም ይነገራል። እርሶም የተወሰነ ጠቅሰውታል። እውነት ነው። ለዛ ነው አሁን ጥናታችን ላይ ጄኔቲክሱን ብቻ ሳይሆን አጠቃላይ የማህበረሰቡን ግንዛቤ ለመውሰድ የሞከር ነው። ምክንያቱም አንዳንዴ የደም ናሙና ብቻ ወስደ ስለ ጄኔቲክሱ ብቻ ህብለ በራሂውን ብቻ ተንትነ ይሄ ፈረስ ይሄ ነው ለማለት ብቻ ሳይሆን አጠቃላይ የማህበረሰቡ ግንዛቤ ምን ይመስላል የሚለውን ነገር ቁጭ ብለን አባቶችን እያጫወትን እያናገርን ነበረ። ሶማሊያ አካባቢ ምንድነው የነገሩኝ አፄ ኃይለ ሥላሴ ወደ ሶማሊያ አካባቢ እየሄዱ ከጅጅጋ አለፍ ብሎ እነ ቀብሪ ባያ ቀብሪ ዳህር አካባቢ ላይ የፈረስ ጉክስ እነኚህ ምንድነው ይሄ ሆርስ ይሄ ሾው የሚሉት ነገር አለ እንደ ትርኢት ነገር ይመለከቱ ነበር አሉ። እና እዛ አካባቢ ያሉ ፈረሶች በጣም ረጃጅሞች ናቸው። በጣም በፈረሶቹ ተደነቁና አንዳንድ ጥሩ የሚባሉትን ፈረሶች ያሸነፉ በጉክስ እንግዲህ በጉክስ ሊሆን ይችላል፣ በውድድር ሊሆን ይችላል። አንዳንዶቹ ሾው ማሳየት ትርኢት ማሳየት አይነት ነገር ሊሆን ይችላል። ሪንግ ሾው የሚሉት ቴሌቪዥን ላይ እንደምታዩት ይሸልሙ ነበር አሉ። ከዚያ ምንድነው ያሉት እዛ አካባቢ ያሉት አባቶች የተወሰኑ ፈረሶችን ከዚህ ልኮ ሲያስገዙ ነበር ነው። በጣም ፈረሶችን ስለሚወዷቸው እዛ ጨርጨር አካባቢም ገዢ ስለነበሩ እዛ አካባቢም ወደ ገዢም ስለነበሩ አባታቸውም ወደዛው አካባቢ ገዢ ስለነበሩ ጃርሶ አካባቢ አካባቢውን በደንብ የተረዱ ይመስለኛል። ከልጅነታቸው ጀምሮ ያውቁታል ማለት ነው። አፄ ኃይለ ሥላሴ ያው ተወልዳቸው ወደ ጃርሶ አካባቢ ወደ ምስራቅ ሐረርጌ ነው እና የተወሰኑ ፈረሶችን ይገዙ ነበር ነው የሚባለው። ዘን ልክ እሱን ያዝንና ይሄን መረጃ ያዝንና እንግዲህ በአገር አቀፍ ደረጃ ነበር አሰስ ያደረግነው ወይም ኤክስፕሎሬሽን ታይፕ ነው ጥናቱ። ወደ ሰላሌ ስንመጣ የሰላሌ ፈረስ ዝናን ከዚህ በፊት አውቃለሁ። ቀጥታ ደግሞ ይሄ የጅዳ ፈረስ ይላሉ እኛ አካባቢ። የጅዳ ፈረስ ማለት ለግልቢያ በጣም የታወቀ በጣም ኃይለኛ ፈረስ ረጃጅም ፈረሶች እንደሆኑ ይናገሩ ነበርና ልክ ይሄንን ይዤ ወደ ጅዳ አካባቢ ጅዳ ወረዳ ሄድኩኝ። ቅድም እንዳልኩ የወረዳ ሰዎችን አናገርኩ፣ የእንስሳት ባለሙያዎችን አናገርኩ፣ ፈቃድ አገኘው። አካባቢው ላይ ጥናት ስናደርግ አፄ ኃይለ ሥላሴና ራስ መስፍን እዚህ አካባቢ የፈረስ እርሻ ነበራቸው አሉኝ አባቶች። አሁንም አባቶችን እንግዲህ ሰብስበን ስናናገር ማለት ነው። ለምንድነው ያናገርነው? የዚህ አካባቢ ፈረሶች በጣም ረጃጅሞች ናቸው። በጣም የግልቢያ አይነት ፈረሶች ናቸው።
በጣም ቆንጆዎች ናቸው። እነኚህ ፈረሶች እንደው ከየት መጥቶ ይሆን ብለን ስንጠይቃቸው አይ ልጄ አፄ ኃይለ ሥላሴ ራስ መስፍን ይኸው እዚህ አካባቢ የፈረስ እርሻ ነበራቸው ብሎ አሳዩን። እውነትም የፈራረሱ ነገሮች አሉ፣ የፈረስ እርሻ የነበሩ የፈራረሱ ቦታዎች አሉ ጅዳ አካባቢ። ዘን እና ፈረሶቹን ከየት ነው ያመጧቸው ብለን ስንጠይቅ በጣም የሚያማምሩ ፈረሶችን ከሌላ ቦታ ያመጡ ነበረ እና እዚህ ፈረሱን ከአካባቢው ፈረስ ጋር ሲያዳቅሉ ነበር የሚል መረጃ ሲሰጡን፣ ሰላሌ አካባቢ እንግዲህ ወደ ኦጋዴን አካባቢ የነበሩ ፈረሶች ኦጋዴን ወይም ዊልዋል ሆርስ ነው የሚባሉት የሶማሌ ፈረሶች እና የሰላሌ ፈረሶች በተለይ ጅዳ አካባቢ ያሉት ፊዚካሊ በጣም ተመሳሳይ ናቸው። በጣም ረጃጅሞች ናቸው። የአረብ ፈረሶች ይመስላሉ። አሁን እዚህ ስፖርት ላይ የተለያዩ ቦታዎች ላይ እንደምናየው ማለት ነው። ዘን ይሄ በጣም ትልቅ ጥያቄ ጫረብን። ኦኬ እንደዛ ከሆነ ኃይለ ሥላሴ ወደ ሶማሌ ክልል ሄደው የፈረስ ጉግስን ሾውን ሲከታተሉ ከነበረ እና እዚህ እርሻ ከነበራቸው የተወሰኑ ፈረሶችን ከዛ አምጥተዋል ማለት ነው። ሌላ በጣም ስትራይኪንግ ፖይንት ምንድነው? እዚህ ሶማሊያ አካባቢ እንግዲህ ሶማሊያ እንግሊዝ ነበረች ቅኝ የገዛቻት። እነኚህ መንገድ የሌለባቸውን ቦታዎች በሙሉ ዞሮ ሲገዙ የነበረው በፈረስ ነው። በፈረስ እየዞሩ ነበርና የተወሰኑ እዛ አካባቢ ያሉ ፈረሶች ደግሞ እንዳልኩ ቶሮ ብሬድ የሚባሉ የእንግሊዝ ፈረሶች ባህሪ ያላቸው ናቸው። ኦኬ የተወሰኑ ፈረሶች ከዛ አምጥተዋል። ስለዚህ ይሄንን አሁን ጄኔቲክሱ ትንተናው የህብለ በራሄው ትንተናው ይነግረናል ብለን አስቀመጥን። በጣም የሚገርመው ይሄ ማይክሮ ሳተላይት ዲኤንኤ የሚባለው እንትንና ይሄ ማይቶኮንድሪያል ዲኤንኤ ሲኩዌንሱ የሰላሌ ፈረስና የሶማሌ ፈረስ ተመሳሳይ ሆኖ ነው ያገኘነው። ስለዚህ ድምዳሜያችን ምን ነበር የሆነው? ኦኬ ኃይለ ሥላሴ የተወሰኑ ፈረሶችን ከኦጋዴን አምጥቶ እዚህ እርሻው ላይ ሲጠቀም ነበረ። እንደገና እዚህ ያሉትን ወንድ ፈረሶችን ደም ናሙናቸው ሙሉ ዋይ ክሮሞዞምን ሲኩዌንስ አድርገን አሁን እየሰራ ነው ያለ ነው ከእንግሊዝ ፈረሶች ጋር ስናመሳስለው እንደገና ተመሳሳይነት አለው ማለት ነው። ስለዚህ ዞሮ ዞሮ ፈረሶቹ ከእንግሊዝ እንደመጡ ሶማሊያ አካባቢ እንደነበሩ ኃይለ ሥላሴ ከዛ አምጥቶ እዚህ አካባቢ ሲያራባቸው እንደነበረና ከአካባቢ ፈረሶች ጋር ሲያዳቅል እንደነበረ መረጃው ይጠቁማል ማለት ነውና እሱ ኢንተረስቲንግ በጣም ደስ የሚል ታሪክ ነው እንትኑ ሂደቱ። እንደውም አንድ ጽሁፍ ላይ እንደው ወደ ቁንድዶ ልመልሶትና የቁንድዶ ፈረሶች ማለት ኑሮ ሰልችቷቸው ወደ ጫካ ገቡ ብሎ ተስፋዬ ገብረአብ ልክ ሰውኛ አድርጎ ጽፏቸዋል። እሱ የፖለቲካል ዳይሬክሽን ሊኖረው ይችላል። ግን ምንድነው አሁን የቁንድዶ ፈረሶች ጄኔቲካሊ ሀብት ናቸው ለኢትዮጵያ። እዛ ላይ በምን ዘርፍ ነው ኢትዮጵያ ሊጠቅሙ የሚችሉት? ወይስ በተፈጥሮ ልክ እንደ ዋሊያን አይቤክስ እና እንደዛ ነው መጠበቅ ያለባቸው ወይስ የሚለው ነገር አለ እና የሌሎች ሀገር ተሞክሮ ምንድን ነው ከዚህ አንጻር ብሎ ማሰብ ይፈልጋል እና ይህንንስ ያዩበት ዳይሬክሽን አለ? አዎ የተስፋዬ ገብረአብን የጋዜጠኛው ማስታወሻ የሚለው እንትኑ ላይ ጽፎታል። ፖለቲካዊ እንድምታ አለው ጽሁፉ። ምንድነው ሲሰለቻቸው መቼም እንግዲህ ከሰው ቅኝ ግዛት ሸሽተው ወደ ዱር ገብተዋል የሚል አይነት ነገር ነው። የፖለቲካል እንትን አለው ሊንኬጅ ወይም ግንኙነት አለው። ቅድም እንዳልኩ ነው ኖዋን ማንም ሰው እነኚህ ፈረሶች ከዚህ ናቸው ብሎ አሁን ድምዳሜ መስጠት አይቻልም። በእርግጠኝነት ይሄን መናገር ይችላል። ከሰው እጅ እንደው ፈልሰው ወደ ጫካ የገቡ ናቸው። ሰሟን እዛ ላይ የሆነ ሰው ወይም የሆነ ግሩፕ እዛ ላይ ጥሎ ይሄዱ። እስካሁን የተናገርናቸው ነገሮች በሙሉ መላምቶች ናቸው ማለት ነው። መላምቱ በሌላ መረጃ እያስደገፍን ሌላ ጊዜ እንግዲህ ጥናት የሚካሄድበት ይሆናል። ሌላው ላልከው ነገር አንዳንዴ እንግዲህ ከእጅ የያዙት ወርቅ እንደ መዳብ ይቆጠራል የሚባል ነገር አለ። ፈረንጆች እንደዚህ አይነት የዱር ፈረሶች ቢያገኙ ምን ያህል ጥበቃ እንደሚያደርጉላቸው፣ ምን ያህል እንክብካቤ እንደሚያደርጉላቸው እና የቱሪስት መስህብ እንደሚያደርጓቸው ምንም ጥያቄ የለው። ቦታውም ራሱ ለቱሪስት የሚመች ቦታ ነው። ፈረሶቹም ራሳቸው ለዛ የሚመቹ አይነት ታይፕ ናቸው። በአካባቢው ሌላ ምንም ነገር ስለሌለ ስለዚህ ጥበቃ ቢደረግላቸው አሁን ኦልሬዲ ተጀምሯል። ኦሮሚያ እውነቱን ለመናገር በዚህ አጋጣሚ በጣም ማመስገን እፈልጋለሁ። ኦሮሚያ
ተነሳሽነቱን ወስዶ አሁን እንስሳቱ የሚጠበቅበትን ሁኔታ ፈጥሯል። ኦነስትሊ ለወደፊቱ ትልቅ የጄኔቲክ ሀብት እንደሆኑ ለሌላ አሁን ለምሳሌ ለማዳቀልም ልንጠቀምባቸው እንችላለን። ምክንያቱም እነኚህ ፈረሶች ከተፈጥሮ ጋር ነው ታግሎ እስከ ዛሬ የኖሩት። ይሄ ናቹራሊ ሰሌክትድ ናቸው። በሽታን የመቋቋም እንትን ሊኖራቸው ይችላል። የራሳቸው የሆነ የግልቢያ ባህሪ ሊኖራቸው ይችላል። ሌሎች ባህሪዎችም ሊኖራቸው ይችላል እና ከሌሎች የኢትዮጵያ ፈረሶች ጋርም ለማዳቀል እንደ ትልቅ መነሻ ሊሆን ይችላል። ሌላው እነሱም ማቆየት ራሱ ይሄንን ጄኔቲክ ሀብት ጠብቆ ማቆየት ራሱ ለትውልድ ማስተላለፍ ነው፣ ታሪክም ማስተላለፍ ነው። ጥናቶች በቀጣይነት እንዲካሄዱባቸው መንገዶችን መክፈት ነው። ስለዚህ እውነቱን ለመናገር አሁን እየተሰሩ ያሉ ጅማሮች አሉ። ጥሩ መነሻዎች ናቸው፣ ጥሩ ጅማሮች ናቸው። ደግሞ እንግዲህ ከፈረሶች ጋር ስናነሳ ብዙ ሰው ፈረስ ይወዳል፣ ለፈረስ ይራራል። ግን በተለያዩ አካባቢዎች ፈረሶችን ጥቅም ላይ አውለው ሲያረጁ ሲታመሙ መንገድ ላይ ይመጣል። ኤክሰርሳይዝ ብዙ እናያለን በየመንገዱ ላይ እና በከተማ ውስጥም ለመኪና በመኪና እንዲገጩ እንደዚህ ማድረግ ነገርና ትንሽ አንዳንዴ አንሂውማን የሆነ ለምሳሌ ጨካኝነት የሚታይበት ማስተሳሰብ አለ። ይህንን መስበር ያስፈልጋል። እንደው እንደ ምሳሌ ብገልጽ የድሮ ሰዎች ምን ያህል ፈረስን እንደሚያከብሩ የኢትዮጵያ ፈረሶች መጽሐፍ የሚል ላይ አጣቅሶ አንድ ሰው የጻፈውን እንትን ብሎኛል፣ ስትራይክ አድርጎኛል። ለምሳሌ አባ ጤና የአቤቶ ኢያሱ ሚካኤል ፈረስ ነው። የአፄ ኃይለ ሥላሴ አባ ጠቀል፣ የራስ ካሳ ኃይሉ አባ ቆስቁስ፣ የራስ መንገሻ ስዩም አባ ግጠም፣ ራስ አበበ አረጋይ አባ ገስጥ፣ አፈ ንጉስ ነሲቦ አባ ዳማ፣ እንዲሁ አባ ቦራ የደጃች ገረሱ ዱቂ፣ እንዲህ እያለ የአፄ ቴዎድሮስ አባ ታጠቅ፣ የአፄ ዮሐንስ አባ በዝብዝ፣ የአፄ ምኒልክ አባ ዳኘው፣ የራስ ዳርጌ አባ ግርሻ፣ የደጃች ባልቻ ነፍሶ አባ ነጋ፣ አሁን ከነስማቸው ነው የሚጠሩት። ፊታውራሪ ገበየው ዲነግዴ አባ መቻል። እነዚህ በጣም በፈረሶቻቸው ይኮሩ የነበሩ ጀግና ኢትዮጵያውያኖች ናቸው እና እኛ ግን ለፈረስ አንራራም እና ብዙ ጊዜ ሊያሳማን ይገባል፣ ሊያመንም ይገባል። እና እዚህ ላይ ምን ይነግሩናል? እንደማጠቃለያ እርሶ ተመራማሪ ኖት፣ ለእንስሳም የሚራራ ልብ ስላሎት ነው እንግዲህ እዚህ ላይ ብዙ ዓመት እየሰሩ ያሉትና ምን ይላሉ? እውነቱን ለመናገር አንድ በዚሁ አጋጣሚ መናገር የሚፈልገው የቦረናንም ማህበረሰብ ማመስገን የሚፈልገው ቦረና እንደምታወቀው ቆላ አካባቢ ነው። ሜጋ አካባቢ አሁን በጣም የሚያማምሩ ቀያይ ፈረሶች ናቸው ያሉት። የፈረስ እርሻ ብቻ ያላቸው ሰዎች አሉ። ቦረና ፈረስን ለጋሪ አይጠቀምም። ምንድነው የሚሉት በኦሮምኛ ፈርድ ብርመዱማዳ ይላሉ። ብርመዱ ማለት ሰብ ማለት ደግሞ ሰው ማለት ነው። ስለዚህ ፈረስ በፍጹም ጋሪ መጎተት የለበትም። ሰው ጋሪ መጎተት የለበትም። ፈረስና ሰው እኩል ነው የሚያዩት። ስሞት ራሱ በክብር ነው የሚቀበረው። ቦረና ምን ያህል እንደው እውነቱን ለመናገር ለኮንሰርቬሽን ምን ያህል ክብር እንዳላቸው፣ ለእንስሳትም ምን ያህል ክብር እንዳላቸው የሚያሳይ ነው። ከኛ አካባቢ የቦረና ተወላጅ ፈረስን ለጋሪ አይጠቀምም። የገዳ ስርዓታቸውንም በሚያከብሩበት ጊዜ ከአንድ ቦታ ወደ ሌላ ቦታ ይሄዳሉና ከአንድ ቦታ ወደ ሌላ ቦታ በሚንቀሳቀሱበት ጊዜ ፈረሶችን ነው የሚጠቀሙት። ስለዚህ የኢከሌ ፈረስ የሚባል ነገር የለም። ፈረስ ያላቸው በሙሉ ፈረሱን ይሰጣሉ ለአባገዳ። ስርዓታቸው ነው፣ ይታዘዛሉ። ወደ ሌላ ቦታ ለአንድ ዓመትም ሊሆን ይችላል፣ ለሁለት ዓመትም ሊሆን ይችላል፣ ለ6 ወርም ሊሆን ይችላል። እንደየ አካባቢው እንግዲህ ባህልና ወግ አንድ ቦታ ሄዶ ሰፍሮ ይቆያሉ። ያኔ ፈረስን ነው የሚጠቀሙት። ሁለተኛ ሪቻርድ ፓንክረስት፣ ፕሮፌሰር ሪቻርድ ፓንክረስት እንግዲህ ታዋቂ የኢትዮጵያ የታሪክ ጸሐፊ ነው፣ እንግሊዛዊ። ስለዚህ ስለ አባ የሚለው ነገር በሚገባ ጽፏል። አንድ መጽሐፉ ላይ ዓለም አቀፍ ጆርናል ላይ ነው ያለው። አባ መቻል ለምሳሌ ፊታውራሪ ቁሴ ዲነግዴ ወይም ሀብተ ጊዮርጊስ ዲነግዴ፣ ባልቻ ሳፎ፣ አሁን ለምሳሌ አባ ነፍሶ የሚባለው ፈረሳቸው ነው። አባ የሚለው ነገር ነፍሶ አባ እኔ እንደማለት ነው።
ነፍሶ ማለት ደግሞ የፈረስ ስም ነው። አባ ነፍሶ ማለት የነፍሶ አባት እንደማለት ነው። ይህንን ስያሜ ኦሮሞዎች ናቸው በተለይ ከረጅም ጊዜ በፊት ፈረስን ለጦርነትም ለተለያዩ እንትኖች ሲጠቀሙ የነበረ በተለይ በጎንደር ዘመነ መንግስት ጊዜ እዛ አካባቢ የነበሩ ንጉሶች በከፊልም ኦሮሞ ናቸው የሚባል ነገር አለ። ጠባቂዎቻቸውም ፈረሰኞቻቸውም ኦሮሞ ናቸው የሚባል ታሪክ አለ። ሪቻርድ ፓንክረስት ይህንን በስፋት ጽፏል። ሌላ ቦታም ሌሎች ማህበረሰቦችም በዚህ አይነት መልኩ ይጠቀማሉ። ስለዚህ በተለይ አባ የምትለዋ ነገር ከጦርነት ጋር የተያዘ ነው። ለፈረስ ትልቅ ክብር ስላላቸው እኔ የኢከሌ ፈረስ ለምሳሌ አባ ኢከሌ ለምሳሌ የባልቻ ሳፎ ትክክለኛ ስሙ ባልቻ ሳፎ ነው። ባልቻ አባ ነፍሶ ማለት አባ ነፍሶ የፈረሱ ነው። ባልቻ አባ ነፍሶ ነው እኛ የምናውቀው ራሱ። እኛ አሁንም በተለምዶ ባልቻ አባ ነፍሶ ነው እንጂ ባልቻ ሳፎ አይደለም። ስለዚህ የዱሮ አባቶቻችን ምን ያህል ለፈረሶች ክብር እንዳላቸው ፈረሶች ደግሞ በጦርነት ውስጥ ምን ያህል ሚና እንደነበራቸው የሚያሳይ ነገር ነው። ቅድም እንደነገርኩ አሁን በ2019 እንግዲህ በቅርቡ ህይወቱ ያለፈው ሃጫሉም ይሄን ነገር ሪፍሌክት ለማድረግ በሙዚቃም አሰምቶታል፣ በግልጽም አደባባይ ወጥቶ ፕሮሞት አድርጎታል። በአድዋ ጦርነት ላይ ትልቅ ኮንትሪቢዩሽን ነበረ። ፈረሶች ትልቅ ኮንትሪቢዩሽን ነበራቸው። የኢትዮጵያ ፈረሶች የኦሮሞ ፈረሶችም የሌሎች ብሔር ፈረሶችም በጋራ የተዋጉ የኦሮሞ ፈረሰኞች ትልቅ ሚና እንደነበራቸው ጣሊያኖች ራሳቸው ጽፈዋል። ያስቸገሩን በጣም የኦሮሞ ፈረሰኞች ናቸው እያሉ ሲጽፉ ነበርና ይሄ ሲባል የኦሮሞ ፈረሰኞች ብቻ ናቸው የተዋጉት ማለት አይደለም። ግን ከንትናቸው ጋር ከጦርነት ታሪካቸውም ጋር የተያያዘ ስለሆነ ከነበረው ነባራዊ ሁኔታም ጋር የተያያዘ ስለሆነ በዚህ ላይ ትልቅ አስተዋጽኦ የነበራቸውና ይሄ ሁሉ ሆኖ ግን ቅድም እንደነገርኩ ነው እንግዲህ ለፈረሶች ያለን ክብር ትንሽ በጣም ወረድ ያለ ነው። ከሃይማኖታችን ጋር ሊያያዝ ይችላል፣ ከባህላችን ጋር ሊያያዝ ይችላል፣ ከወጉ ጋር ሊያያዝ ይችላል። እስከ ተጠቀምክበት ድረስ ትጠቀማለህ፣ እዛን ትጥላለህ። በሌላ ዓለም እንደዚህ አይነት ነገር የለም። የተወሰኑ ድርጅቶች አሁን ደብረ ዘይት አካባቢ ላይ ስፓና የሚባሉ ሌሎች የጋማ እንስሳት መብት እንግዲህ ተሟጓቾች እነኚህ እንስሳቱ በዚህ አይነት መልኩ ማኔጅ መደረግ የለባቸውም የሚል ነገር እየተጠቀሙበት ነው ያለው። ሌላ ዓለም ላይ ፈረሶችን አሁን ለምሳሌ ለአዞ እርባታ ይጠቀማሉ። ለውሻ በየሱፐር ማርኬቱ ብትሄድ አሁን የፈረስ የአህያ እንትኖች ናቸው ፓክ ተደርጎ የሚሸጡት፣ ውድም ናቸው። በምዕራቡ ዓለም በጣም ውድ ናቸውና ቅድም እንዳልኩ ነው ያለንን ነገር በደንብ ስለምናውቅ ገናም እኛ እድገት ደረጃችንም ታች ስለሆነ ለነኚህ እንስሳት የሚገባቸውን ቦታ ሰጥተን የሚገባቸውን እንክብካቤ አላደረግንላቸውም። አጋጣሚ ሆኖ እንግዲህ አንድ 22 ወር አካባቢ ኦሮሚያ ላይ የእንስሳት ሀብት ቢሮ ኃላፊ ሆኜ ሰርቻለሁ። እዛ በነበርኩ ጊዜ በተለይ መመሪያና ደንብ አውጥተን ነበረ። እስካሁን ያ ነገር ስራ ላይ አለመዋሉ ትንሽ እኔንም ቅር ብሎኛል። በተለይ የጋማ እንስሳት እንዴት መጠበቅ እንዳለባቸው፣ እንዴት መያዝ እንዳለባቸው፣ ኢቭን የጋሪ አይነታቸው ምን መሆን እንዳለበት፣ ስንት ሰው መጫን እንዳለባቸው፣ ሰውም ይሁን ሌላ እቃ ቢሆን እስከ ስንት ኪሎ ግራም ድረስ መጫን እንዳለባቸው መመሪያ አውጥተን ነበረ። አንፎርቹኔትሊ እኔ ክልሉን ከለቀኩ በኋላ ያ ነገር ተግባራዊ አልሆነም። አይ ቲንክ አሁንም ጊዜ አለ ብዬ አስባለሁ እና እኔ የሚገባቸውን ቦታ ብንሰጣቸው መልካም ነው የሚል ሀሳብ ነው ያለኝ። በጣም ደስ ይላል። እንደ ሀገር ምናልባት የእንስሳት ጥበቃ ሕግና ስርዓት ሊኖረን ይገባል ብዬ አምናለሁ። አሁን እንደ ቦትስዋና አይነት ሀገሮች የራሳቸው የእንስሳት ሕግ ያላቸው ሀገሮች ናቸው። ከ1 ኪሎ ሜትር በላይ እንስሳት ሲነዳ የተገኘ ሰው ራሱ እስር ቤት ነው የሚገባው። እንስሳት ሲመታ የተገኘ ሰው እስር ቤት ነው የሚገባው። ስለዚህ ለእንስሳቶቻቸው ትልቅ ጥበቃ ያደርጋሉ። ስለዚህ የቦትስዋና ገበሬ ስጋውንም ወተቱን የሚሸጠው እንግሊዝ ሀገር ነው። ሌሎች ዓለሞች በቀላሉ የነሱን ሀብት እንዲጠቀሟቸው ምክንያት የሆኑት ለእንስሳቸው ክብር መስጠታቸው ነው። ይህን እንደውም ስትረስ አድርገው ቢናገሩና እንደ መንግስትም ደግሞ ህግ ቢወጣ በጣም ጥሩ ነው ብዬ አምናለሁ። እንደ ማጠቃለያ ምናልባት የሆሎታ ግብርና ምርምር ዋና ዳይሬክተር ኖትና የሆሎታ ግብርና ምርምር ደግሞ ስራው ከእንስሳት ሀብት ጋር በተገናኘ ነው ጥናቶች የሚደረጉት በአብዛኛው ይመስለኛል። እዚህ ላይ ያው በፈረስ ዘርፍም ጥናቶች እንደሚደረጉ የተወሰኑ ሀሳቦችን ወደዚህ ውይይታችን ከመግባታችን
በፊት ነግረው ነበርና ምን እየተሰራ ነው? ማጠቃለያ ይስጡኝ። እንግዲህ ሆለታ ግብርና ምርምር ማዕከል በጣም አንጋፋ የምርምር ማዕከል ነው። ኦልሞስት ወደ ከ55 ዓመት በላይ የቆየ የምርምር ማዕከል ነው። በሁሉም ነው የሚሰራው ምርምር። በሰብል ይሰራል፣ በተፈጥሮ ሀብት ይሰራል፣ በእንስሳት ይሰራል፣ በሌሎች ማህበራዊ እንትኖችም ይሰራል። በተለይ እንስሳት ላይ እንግዲህ ሆለታ የምታወቀው በወተት ከብት ነው። ልክ እኔ ፒኤችዲን ከጨረስኩ በኋላ አንዳንዴ ፒኤችዲህን ሰርተ ዲግሪህን አግኝተ ተመርቀ መሄድ ነው። ግን በጣም ኢምፕሬስ ያደረገኝ ነገር ብኖር ኦኬ እንደዚህ አይነት የፈረስ የጄኔቲክ ሀብት አለን። በተለይ ለምሳሌ የውልዋል ወይም የሶማሌ ፈረስን ብትወስድ፣ የሰላሌ ፈረስን ብትወስድ፣ የቦረና ፈረስን ብትወስድ አይነታቸው ራሱ የግልቢያ አይነት ፈረሶች ናቸው። እነኚህ ፈረሶች ደግሞ ከተፈጥሮ ጋር ታግሎ ናቹራል በተፈጥሯዊ መረጣታ ናቹራል ሴሌክሽን እዚህ የደረሱ ናቸው፣ ምንም ነገር ሳያገኙ ማለት ነው። በግልቢያ ደግሞ የታወቁ ናቸው። በተለይ የሰላሌ ፈረስ እንግዲህ በግልቢያው በጣም የታወቀ ነው። ስለዚህ ምንድነው ያደረኩት? አንድ ንድፈ ሀሳብ ለኢንስቲትዩቱ አቀረብኩ። ለምን የፈረስ ድቀላ አንጀምርም የሚል ሀሳብ አቀረብኩ። ቤተ መንግስት ካሉ ሰዎችም ጋር ተነጋገር፣ ተስማማን። ዘን ፕሮፖዛሉ በኢንስቲትዩቱ በኩል ጸደቀ። ወደ ስራ ገባን። ስለዚህ ቀጥታ ጃርሶ አካባቢ ሄደን ጃርሶ ሳይሆን ጅዳ አካባቢ ሄደን ባዝራ ፈረሶችን ገዛን። እነኚህ በግልቢያ በተፈጥሮ በግልቢያ የሚታወቁ ፈረሶች ከሌሎች ዓለም አቀፋዊ በዓለም አቀፍ ደረጃ ከሚታወቁ የግልቢያ ፈረሶች ጋር እናዳቅል የሚል መርሃ ግብር ነበረ። በዚሁ መሰረት አማካሪ ከነበረው አሁን በዓለም አቀፍ የእንስሳት ምርምር ኢንስቲትዩት እዚሁ ኢልሪ ነው የሚሰሩት ከዶክተር ታደለ ደሴም ጋር ተነጋገር። የውጭ ምንዛሬ ማስቸጋሪ ስለነበረ ዘሩን እስከየት እናገኝ የሚለው ነገር ዲስከስ ካደረግን በኋላ የውጭ ምንዛሬውን ቻለን። ዘሩን ይሄ የጀርመን ፈረስ የግልቢያ ፈረስ ሃኖቨሪያን ራይዲንግ ሆርስ የሚባለውን አባለ ዘር ገዝተን አስገባን። በዛው ከሰላሌ ባዝራ ፈረሶች ጋር ማዳቀል ጀመርን ማለት ነው። ይህን ስራ ስንሰራ ከደብረ ዘይት ከአዲስ አበባ ዩኒቨርሲቲ ፕሮፌሰር አለማየሁ የሚባሉት ትልቅ ሙያ ነው ያላቸው። እሳቸው አገዙን። ቤተ መንግስት እዚህ የቤተ መንግስት ፈረሶች አሉ። እዛ አምጥተን ዘሩን እንግዲህ ለማምጣት የሃኖቨርን ዘር ለማምጣት በጣም ውጣ ውረዱ በጣም ከባድ ነበረ። የተወሰኑ ፈረሶች ማዳቀል እንደጀመር እኔ የስራ ቦታዬን ቀየርኩኝ። ወደ ዓለም አቀፍ የእንስሳት ምርምር ኢንስቲትዩት ኢልሪ ገባው። በዚህ ሙያ ደግሞ ሌላ ማንም ስለሌለ ስራውን ክትትል የሚያደርግ ሰው አልነበረም። ስራው በዛው ተቋረጠ። ስለዚህ ከድቀላ ፕሮግራሙ ምናልባት እንግዲህ አሁን የእንጦጦ ሰዎች ከሰሙ እንዳይወስዱብን ነው። 3 ሴት ፈረሶች ተወልዶ ነው ያሉት። የ50% የሃኖቨሪያን ሆርስ 50% የሰላሌ ሆርስ ማለት ነው። እነኚህ 3 ፈረሶች 2 ዓመት አልሞላቸው። ቁመታቸውን ብትመለከት ፊዚካላቸውን ብትመለከት ግን በጣም ነው የሚገርም። አሁን በጣም ኦልሞስት እኔ በጣም ረጅም ነኝ፣ ወደ እኔ ቁመት እየተጠጉ ያሉበት ሁኔታ ነው ያለው። በእርሶ ሶሻል ሚዲያ ላይ ፖስት አድርገዋቸዋል? ፖስት አድርጌያቸዋለሁ። በጣም ረጃጅሞች ናቸው፣ በጣም ያምራሉ። እግራቸው በጣም ቀጫጭንና በጣም የሚያማምሩ ናቸው፣ ካሪዝማቲክ ናቸው። እርግጠኛ ነኝ እነኚህ ፈረሶች አሁን በሚገባው ስልጠና ተሰጥቷቸው እንደ ፈረንጅ ፈረሶች በሚገባ ቢለማመዱ በእርግጠኝነት ጥሩ የግልቢያ ፈረሶች ይሆናሉ ብዬ ነው የማስበው። ወደ ዓለም አቀፍ ገበያውም ሊገቡ ይችላሉ። ወደ ዓለም አቀፍ ገበያ ሊገቡ ይችላሉ። ለምሳሌ በዓለም አቀፍ ደረጃ አንድ ቅድም ነግሬ እንደሆነ አላውቅም፣ አንድ የግልቢያ ፈረስ እስከ $10 ሚሊዮን ነው የሚያወጣው። በጣም አሁን ወደ አውስትራሊያ አካባቢ ፈረስ ግልቢያ ይካሄዳል። ኳታር፣ በተለይ አረብ ሀገሮች በጣም ትልልቅ ውድድሮች ይካሄዳሉ። በጣም ብቻ ቻናሎች አሉ እኮ የሱ ቻናል የፈረስ ግልቢያ ቻናል ብቻ አለ። በጣም የሚገርመው ኬንቱኪ ደርቢ የሚባል አለ አሜሪካ ውስጥ እና ፈረሶች ስም አላቸው። ያንን ግልቢያ ያሸነፈ ፈረስ እስከ $10 ሚሊዮን ሽልማት ራሱ አለው። ሽልማቱ ኢትስ አሜዚንግ የሚገርም ነገር ነው። እኛ ወደዚህ ማምጣት እንችላለን። እንግዲህ አሁን ምንድነው እንትናችን ነው የእድገት ደረጃችን ነው ይሄን ነገር እንዳናስብ ያደረገው። ማሰብ እንችላለን፣ ማድረግ እንችላለን።
ለነገ የምንለው ነገር የለም። ዛሬ ብንጀምር ነገ እዛ ልንደርስ እንችላለን። ዛሬ ያልተጀመረ ነገር ደግሞ ነገ የለም። ስለዚህ ካለን ጂኦግራፊካዊ አቀማመጥ የኢትዮጵያ አትሌቶች በዓለም አቀፍ ደረጃ እንዴት እንደሚያሸንፉ እያየን ነው አይደል? ጂኦግራፊካሊ ጠቀሜታ አላት ኢትዮጵያ። ፈረሶችም ተመሳሳይ ናቸው። ሌሎችም ማንኛውም የሚንቀሳቀሱ እንትኖች የኦክሲጂን ኮንሰንትሬሽኑ ዝቅ ያለ ስለሆነ ወደ ሎውላንድ አካባቢ ሲሄዱ የሚይዛቸው አይኖሩም። የኢትዮጵያ ፈረሶች አሁን አንድ ፈረስ ጅቡቲ ሄዳ ከዚህ ከቤተ መንግስት የሚወዳደራት አልነበረም አሉ። እነኛ አሁን ከሃኖቨር ጋር ያዳቀልናቸው ፈረሶች የሃኖቨር የግልቢያ ፈረሶች ጋር ያዳቀልናቸው ፈረሶች በዚሁ መልኩ ቀጥለን የተወሰነ 5-6 ፈረሶች እንኳን ኖሮን በአግባቡ አሰልጥነን በአግባቡ ውድድር ውስጥ ብናስገባ እርግጠኛ ነኝ ከኛ አትሌቶች የሚለዩበት ምንም ምክንያት የለም እና ፖቴንሻል አላቸው ብዬ ነው የማስበው። በጣም አመሰግናለሁ። እንግዲህ ውድ ጊዜዎትን ሰጥተው ዛሬ በዚህ ርዕሰ ጉዳይ አብረን ስለቆዩ በጣም እናመሰግናለን። በውድ ቤተሰቦቻችን ስም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራም በአሀዱ ሬዲዮና ቴሌቪዥን ድርጅት ጋር በመተባበር የሚቀርብ ፕሮግራም ነው። እኔ አለምሰገድ አበበ፣ የዛሬ ፕሮግራሜ እንግዳ ዶክተር ከፈና ኢፋ ከሆሎታ ግብርና ምርምር ነበሩ። እንግዲህ በእንስሳት ሀብት ተመራማሪ ናቸው፣ አዳቃይ ናቸው። በዚህ ላይ ብዙ የሰሯቸው ስራዎች አሉ። እንግዲህ ከብዙ በጥቂቱ በፈረሶችና በፈረሶች በተለይ በቁንድዶ ፈረሶች ላይ ያደረጉትን ጥናት ማዕከል አድርገን ጥሩ ነገር ነግረውናል። እንግዲህ ፈረሶችን የተመለከቱ ብዙ ጥናቶች አሉ። ብዙ ጥናት ካጠኑ ሰዎች መካከል እሳቸው አንዱ ስለሆኑ ነው ዛሬ እንግዳ ያደረግኳቸው። እናንተ አብራችሁን ስለነበራችሁ ውድ ጊዜያችሁን ስለሰጣችሁን በጣም አመሰግናለሁ። የሚኖራችሁን አስተያየት በስልክ ቁጥሩ በስክሪኑ ላይ ሲሄድ ትመለከታላችሁ። እዛን ተጠቅማችሁ ልደውሉን ትችላላችሁ። እንዲሁም የኢሜል አድራሻ አለን፣ የቴሌግራም ገጽ አለን። በተጨማሪም ደግሞ ይሄ ፕሮግራም ካለፋችሁ ዩቲዩብ ላይ በመግባትም በድጋሚ ልትመለከቱ ትችላላችሁ። አለምሰገድ አበበ ሳስተናግዳችሁ ነበርኩ። የዛሬ እንግዳዬ ቀደም ሲል እንደገለጽኩላችሁ ዶክተር ከፈና ኢፋን በጣም አድርጌ አመሰግናለሁ። እናንተንም አመሰግናለሁ።